በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቅዱስ ዳዊት መዝሙር መዝሙረ ዳዊት መዝሙር ምዕራፍ 26 እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛዋ ነው፣ የሚያስደነግጠኝ ማን ነው? ክፉዎችን አስጨናቂዎችን ጠላቶችን ሥጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰናከሉና ወደቁ። ሰራዊትን ቢሰለፍብኝ ልቤ አይፈራም፣ ሰልፍን ቢነሳብኝ በዚህ እተማመናለሁ። እግዚአብሔር አንዲት ነገር ለመንሁት እርሷንም እሻለሁ፣ በሕይወት ዘመኔ ሁሉ በእግዚአብሔር ቤት እኖር ዘንድን እግዚአብሔር ደስ የሚያሰኘው አይ ዘንድን መቅደሱንም እመለከት ዘንድ በመከራዬ ቀን በድንኳኑ ሰውሮኛልና በድንኳኑም መሸሸጊያ ሸሽጎኛልና በዓላት ላይ ከፍ ከፍ አድርጎኛልና። እነሆ አሁንም በዙሪያዬ ባሉ በጠላቶቼ ላይ ራሴን ከፍ ከፍ አደረገ። በድንኳኑም የእልልታ መስዋዕትን ሰዋ። ለእግዚአብሔር ቀኛለሁ እዘምርለታለሁ። አቤቱ ወደ አንተ የጩኸቴን ቃል ስማኝ፣ ማረኝና አድምጠኝ። አንተን ፊትህን ሽቱ ባለ ጊዜ አቤቱ ፊትህን እሻለሁ። ልቤንም አንተን አለ፣ ፊትን ከኔ አትሰውር። ተቆጥተህ ከባሪያን ፈቀቅ አትበል። ረዳት ሁነኝ አትጣለኝ። የመድኃኒቴ አምላክ ሆይ አትተወኝ። እና አባትና እናቴ ትተውኛልና እግዚአብሔር ግን ተቀበለኝ። አቤቱ መንገድህን አስተምረኝ፣ ስለ ጠላቶቼ በቀና መንገድ ምራኝ። የሐሰት ምስክሮችን አመፀኞችን ተነስቶብኛልና ለጠላቶቼንም ፈቅደህ አትስጠኝ። የእግዚአብሔር ቸርነት በሕያዋን ምድር አይ ዘንድን አምናለሁ። እግዚአብሔርን ተስፋ አድርግ፣ በርታ፣ ልብህን ይጽና። እግዚአብሔርን ተስፋ አድርግ። አሜን። ምዕራፍ 27 አቤቱ ወደ አንተ እጠራለሁ፣ ዝም ብትለኝ ወደ ጉድጓድ እንደሚወርዱትን እንዳልመለስ አንተ አምላኬ ዝም አትበለኝ። ወደ መቅደስን ማደሪያ እጄን ባነሳው ጊዜ ወደ አንተ የጩኸቴንም የልመናዬን ቃል ስማ። ከኃጢአቴና ከክፉ አድራጊዎችን ጋራ ነፍሴንም አትውሰዳት። ክፋትንም በልባቸው እያለ ከባልንጀራቸው ጋራ ሰላም ከሚናገሩትን ጋራ አትጣለኝ። እንደ ስራቸው እንዳካሄዳቸው ክፋትንም ስጣቸው፣ እንደ እጃቸው ስራ ስጣቸው። ፍርዳቸው ወደ ራሳቸው መልስ። ወደ እግዚአብሔር ስራ ወደ እጆቹም አደራረግን አላሰቡምና ያፈርሳቸው እንጂ አይሰራላቸውም። የልመናዬ ቃል ሰምቶኛልና እግዚአብሔር ይመስገን። እግዚአብሔር ኃይሌና ጋሻዬ ነው። ልቤ በእርሱ ታመነ፣ እኔንም ተረዳ። ሥጋዬ ደስ ይለዋል፣ ፈቅጄንም አመሰግነዋለሁ። እግዚአብሔር ለሕዝቡ ኃይላቸው ነው፣ ለቀባው የመድኃኒቱ መታመኛ ነው። ሕዝብህንም አድን፣ ርስትህንም ባርክ፣ ጠብቃቸው፣ ለዘላለም ከፍ ከፍ አድርጋቸው። አሜን። ምዕራፍ 28 የአምላክ ልጆች ሆይ ለእግዚአብሔር አምጡ፣ ክብርና ምስጋና ለእግዚአብሔር አምጡ። የስሙ ክብር ለእግዚአብሔር አምጡ። በቅድስናው ስፍራ ለእግዚአብሔር ስገዱ። የእግዚአብሔር ድምፅን በውሃዎች ላይ የክብር አምላክ አንጎዳጎደ። እግዚአብሔር በብዙ ውሃዎች ላይ የእግዚአብሔር ድምፅን በኃይል ነው። የእግዚአብሔር ድምፅን በታላቅ ክብር ነው። የእግዚአብሔር ድምፅን ዝግባን ይሰብራል። እግዚአብሔር የሊባኖስን ዝግባ ይቀጠቅጣል። እንደ ጠጅ ሊባኖስን አንድ ቀን እንዳለው አውሬ ልጅ ስርዮንን ያዝላላቸው። የእግዚአብሔር ድምፅን የእሳቱ ነበልባል ይቆርጣል። የእግዚአብሔር ድምፅን ምድር ባዳውንም ያናውጣል። እግዚአብሔር የቃዳሴንም ምድር ባዳ ያናውጣል። የእግዚአብሔር ድምፅን ዋላዎችን ያጠነክራቸዋል፣ ጫካዎችንም ይገልጣል። ሁሉንም በመቅደሱ ምስጋና ይላል። እግዚአብሔር የጥፋትን ውሃን ሰብስቧል። እግዚአብሔር ለዘላለም ንጉሥ ሆኖ ይቀመጣል። እግዚአብሔር ለሕዝቡ ኃይልን ይሰጣል። እግዚአብሔር ሕዝቡንም በሰላም ይባርካል። አሜን። ምዕራፍ 29
አቤቱ ተቀብለኸኛልና ጠላቶችን ደስ አላሰኘህብኝምና ከፍ ከፍ አደርግሃለሁ። አቤቱ አምላኬ ወደ አንተ ጮኽሁኝ፣ ምሕረትንም አደረክልኝ። አቤቱ ነፍሴን ከሲኦል አወጣሃት፣ ወደ ጉድጓድ እንደሚወርድን አዳንከኝ። ቅዱስ ሆይ ለእግዚአብሔር ዘምሩ፣ ቅዱሳን ሆይ ለእግዚአብሔር ዘምሩ። ለቅድስናውንም መታሰቢያ አመስግኑ። ቁጣው ለጥቂት ጊዜ ነው፣ ሞገሱ ግን ለሕይወት ዘመን። ለቅሶ ማታ ይመጣል፣ ጠዋት ግን ደስታ ይሆናል። እኔንም በደስታዬ ለዘላለም አልታወክም አልሁኝ። አቤቱ በፈቃድህን ለሕይወቴ ኃይልን ሰጠሃት፣ ፊትህንም መለስህ፣ እኔንም ደነገጥሁኝ። አቤቱ ወደ አንተ ጠራለሁ፣ ወደ አምላኬ ለመንሁኝ። ወደ ጥፋትን ብወርድ በደሜ ምን ጥቅም አለ? አፈር ያመሰግንሃልን? እውነትንም ይናገራልን? እግዚአብሔር ሰማ ማረኝም፣ እግዚአብሔር ረዳቴ ሆነኝ። ክብሬ ትዘምርልህ ዘንድን ዝም እንዳትል፣ ለቅሶዬንም ለደስታ ለወጥህልኝ። ማቄ ቀደዱ፣ ደስታዬ አስታጠቅኸኝ። አቤቱ አምላኬ ለዘላለም አመሰግንሃለሁ። አሜን። ምዕራፍ 30 አቤቱ አንተን ታመንሁ፣ ለዘላለም አልፈር፣ በጽድቅህንም አድነኝ። ጆሮህን ወደ እኔ አዘንብል፣ ፈጥነህም አድነኝ። ታድነኝ ዘንድን መታመኛ አምላኬና የመጠጊያዬ ቤት ሁነኝ። አምባዬና መጠጊያዬ አንተ ነህና፣ ስለ ስምህንም መንገዴ አቅና ምራኝም። አንተ መታመኛዬ ነህና ከድብቁኝ ወጥመድን አውጣኝ። በእጅህንም ነፍሴን እሰጣለሁ። የእውነት አምላክ አቤቱ ተቤዥተከኝ። ከቶ ምናምንቴ የጠበቁትንም ጠላህ። እኔ ግን በእግዚአብሔር ታመንሁኝ። መከራዬ አይተሃልና ነፍሴንም ከጭንቀትን አድንሃታልና። በምሕረትን ደስ ይለኛል፣ ሐሴትም አደርጋለሁ። በጠላቴ እጅን አላዘጋኝህም። በሰፊም ስፍራ እግሮቼን አቆመ። ተቸግሬአለሁና አቤቱ ምራኝ። ዓይኔንም ከሐዘን የተነሳ ተፈጀች። ነፍሴንም ሆዴንም ሕይወቴ በሐዘን አለቃለችና። ዓመታቴንም በለቅሶ ጩኸቴንም ኃይሌ በችግሬ ደከመ። አጥንቶቼንም ተነዋወጡ፣ በጠላቶቼ ዘንድን ተናወርሁኝ። ይልቅንም በጎረቤቶቼ ዘንድን ለሚያውቁኝም ፍርሃትን ሆን። በሜዳ ያዩኝ ከኔ ሸሹ። እንደ ሞተ ሰው ከልብ ተረሳሁ፣ እንደ ተበላሸ ዕቃንም ሆንሁኝ። የብዙ ሰዎችን ስድብን ሰምቻለሁና በዙሪያውም ፍርሃትን ነበር። በላይ በአንዲት በተሰበሰቡ ጊዜ ነፍሴንም ለመናቅ ተማከሩ። አቤቱ እኔ ግን ባንተ ታመንሁኝ። አንተ አምላኬ ነህ አልሁኝ። ርስቴ በእጅህ ነው። ከጠላቶቼ እጅና ከሚያሳድዱኝ አድነኝ። ፊትህንም ባሪያህን ላይ አበራ፣ ስለ ምሕረትን አድነኝ። አቤቱ አንተ ጠርቼሃለሁና አልፈር። ክፉዎችንም ይፈሩ፣ በሲኦልም ዝም ይበሉ። በፍርሃት በድፍረትና በትዕቢትን በመናቅም በጽድቅ ላይ የሚናገሩ የሽንገላ ከንፈሮችን ዲዳ ይሁኑ። ባንተ ለሚያምኑ በሰው ልጆችን ፊትን ያዘጋጀሃትን ለሚፈርሁን የሰወርሃትን ቸርነትን እንደምን በዛች! በፊትንም መጋረጃ ከሰው ክርክር ትጋርዳቸዋለህ። በድንኳንህም ከአንደበት ክርክር ትሸፍናቸዋለህ። በተከበበ ከተማ የሚያስደንቅ ምሕረቱ በእኔ ላይ የገለጠ እግዚአብሔር ይመስገን። እኔስ ከዓይንህን ፊትን ተጣልሁኝ፣ በድንጋጤ አለሁኝ። አንተ ግን ወደ አንተ
በጮኹኝ ጊዜ የልመናዬ ቃል ስማኝ። ሁላችሁ ቅዱሳን እግዚአብሔርን ውደዱት። እግዚአብሔር እውነተኛዎችን ይፈልጋል፣ ትዕቢተኞችንም ፈጽሞ ይበቀላቸዋል። በእግዚአብሔር የምታመኑ ሁላችሁ በርቱ፣ ልባችሁም ይጥና። አሜን። የቅድስት ዳዊት በረከት ይደርብን።